እስኪው እንደዚህ ከለቀቀች ከሌላ ጋር ያላችሁ ነገር ምንድነው? ልቀቂኝ። እኔ ምንም ማውቀው ነገር የለም። እዛው ጫፍሻት ነጭ ቆና አርጊና ልትይኝ አንቺ እኔ ነገር ፈተሽ አንቺ አባሽ ያደረግሻት ነው። ምን አባሽ ይቺ ሰሚኛለሽ? አዲያ ጥቅም ከዚህ በኋላ እንዳላገኝሽ እሺ? ወይ አታምረኝ። ያን ሁሉ ነገር ካደረግሽ በኋላ እዚህ የምትመጪው ለኔ ተረጋጊ። ታያት በጥፊ ነበር ማለት አሁን ሂጂ ከዚህ ጋር ሂጂ እኮ ያልኩሽ ነው። አሰሚ ምንድነው የተላጥሽ ነው የሚሰጥሽ? ደግሞ አፍህን ዝጋ። አንተ ደግሞ ወዴት ነው? ምን አገባ? ልሸኝሽ ብዬ እኮ ነው። አልፈልግም። ምን ትመስላለች ሲባጉ። እኔ ድሮም ልጁ ነች ስትመጪ። አንተ እዚህ ብቻ ምን ታደርጋለህ? በዚህ ሰዓት ከአደጋ ኪችን ውስጥ አልነበር መኖር ያለብህ? ምን ከአደጋ ገብቼ ሊጥላብከው? ሊጥ ማብካት አይደለም እቃ እያጣጠፍክ እሷ የምትሰራውን ስራ ሁሉ እየሰራክ አደን በእጅ ማስገባት አለብህ። እሺ እስቲ ድሬ ልሞክር። መሞከር አይደለም ታደርገዋለህ። የምርሽ ነው? ቤዛ ባርኮትን አታፈቅረው? አዎ አደይ፣ ከዚህ በፊትም ለጥቅማ ስትል እንጂ ባርኪ እንደማትወደው አውቃለሁ። ነገር ግን በቃ በኤላ ስትመጣ ምንም ስሜቴን ልቆጣጠሩ አልቻልኩም። በጣም ነበር የተናደድኩት። በቃ አንቺ ተረጋጊ። ለማመን ትንሽ ይከብዳል። ቆይ ግን ምን ፈልጋ ነው ከዚህ ሁሉ ጊዜ በኋላ የተመለሰችው? እየነገርኩሽ አደይ፣ እሷ አንቺ ጋር ጥቅም ካላየች በስተቀር አንቺ ጋር የምትወልጅ አይደለችም። አሁንም ቢሆን የኤላ መምጣት አውቃ ነው ለባርኪ ምክንያት ፈጥራ እዚህ ቀረችው። ቤዛ ከድሮም ጀምሮ በማስመሰል የተካነች ሴት ናት። እሺ ምን ተሻለ? ለባርኮት እንንገረው? ብንነግረው ደግሞ ድጋሚ ልቡ ይሰበራል። አረ ስራዋንማ ነገር ይለታለሁ። ነገር ግን እሱ እኔ በግል ጥላቻ ተነሳስቼ እንደዚህ ያልኩት ነው የመሰለው እንጂ ቤዛ እንደዛ ተደርጋለች ብሎ ምንም አልጠረጠረ። በአይኑ ካላየ አያምንም። እሷ ተጸጽታ ብትመለስ እሰየው፣ እኛም ዝም እንል ነበር። ሻው ምን ይባላል? እኔ ብነግረው ቀናች ነው የሚለኝ። ፍቅርን ደግሞ ያምናት። ኤላን ግን ያምነዋል። ኤላ ከነገረው ብቻ ነው የሚያምነው። ነገር ግን ኤላ ራሱ ለራሱ የማያውቅ ሰው ነው። መቼ እኔን አምኖኝ እሱን ለማሳመን እንደሚበቃ አላውቅም። አደይ ግራ ገብቶኛል። አንቺ አትጨነቂ። በቃ ለሊ ቤዛ ለባርኮት አትሆነውም ማለት ነው። አዎ አደይ፣ ምን እንደማድረግ ግራ ገብቶኛል። ባርኪም ኤላም በቤዛ እየተታለሉ ነው ያሉት። አንድ ቀን እውነታው መውጣቱ አይቀርም። ግን ባርኮት አሳዘነኝ። ድጋሚ ሊጎዳ ነው። የውሸት ህይወት ከሚኖር አሁን ቢጎዳ ይሻላል። ደግሞ እኮ አታፍርም። ቀጥ ብላ እኮ ነው እዚህ ቤት የገባችው። ወይ ማፈር! ገና እዚህ ከመጣች በአንድ ቀን አይደል እንደ የቤቱ አዛዥ ሆነችው። ባህሪዋ ትንሽ ከባድ ነው። እኔም ገና እንዳየሁት እኮ ከባርኮት ባህሪ ጋር ምንም ልትዋደድልኝ አልቻለችም ነበር። አዎ ልክ ነሽ። ቤዛ ከድሮም ጀምሮ በማስመሰል የተካነች ሴት ናት። ክፍት ነው ይሁን። እንዴ ቤዛ እንዴት መጣሽ? ምን ነው መምጣት አልነበረብኝም እንዴ? አይ እንደዛ ሳይሆን ገርሞኝ ነው። ያ ሁሉ ነገር ከተፈጠረ በኋላ እንዴት ትመጫለሽ ብዬ ነው። ያው ከሌሊ ግልምጫ አንተ ትሻለኛለህ ብዬ ነው የመጣሁት። ኤላይ መነኝ። እኔ ምንም ያጠፋሁት ነገር የለም። እርግጥ ነው መጠጥ እንጠጣ ብዬ ጠጥተናል። ነገር ግን ምንም ያሰብኩትም ያደረግኩትም ነገር የለም። ላስተኛ ስል ሌሊ መጣች። ከዛ አነቀችኝ፣ ደበደበችኝ። እኔ ምንም ሳልላት ተረጋጊ ብያት ወጣሁ። አውቃለሁ ቤዛ፣ ለሊ ትክክለኛ ነገር አላደረገችም። እኔም በዛን ሰዓት ምንም ላደረገ